ዛሬ የምናየው ምሳሌ ምዕራፍ 6 ከቁጥር 6 እስከ 11 ያለው ነው። እንዲህ ይላል፣ አንተ ታካች ሰው ወደ ግብረ ጉንዳን ሂድ፣ መንገዷንም ተመልከት፣ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኗን በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህም መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛ ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ስማ፣ እዚህ ጋር መጽሐፍ የሚናገረው አንተ ወደ ሄድ ጥበብ ከማን ኮርጅ እያለ ነው? ከግብረ ጉንዳን ጥበብን ኮርጅ እያለ ነው። ከግብረ ጉንዳን ጥበብን ኮርጅ ከሷ አይተ ጠቢብ ሁን ያለ ነው። የሷ ስራ ምን ነበረ? እሷ እንዴት ነው መንገዷ እንዴት ነው ካለን፣ አለቃ የላትም፣ አዛዥ የላትም፣ ገዢ የላትም። ነገር ግን መብሏን በበጋ ታሰናዳለች፣ መኗን በመከር ትሰበስባለች። እዩ፣ አዛዥ ሳይኖራት፣ ገዢ ሳይኖራት እና ደግሞ አለቃ ሳይኖራት መብሏን በበጋ ለጊዜያዊ ምግብ ለራሷ ታዘጋጃለች። ለራሷ የሚመቃው ምግብ ለራሷ ታዘጋጃለች። የሚያዛት እኮ የለም አዘጋጅ ብሎ የሚያዛት የለም። የምትበላ፣ የምትጠጣ፣ የምትለብሰው፣ የምትኖረው አዘጋጅ እንደዚህ አድርግ ብሎ የሚያዛት አለቃ የላትም። የሚያዛት ገዢ የላትም። የሚያዛት አዛዥ የላትም። ነገር ግን መብሏን በበጋ ታሰናዳለች። ከዛ መኗን በመከር ትሰበስባለች። ከመከር በኋላ ክረምት ጊዜ ይመጣል፣ የዝናብ ጊዜ ይመጣል። በዝናብ ጊዜ ይሄ ግብረ ጉንዳን መንቀሳቀስ ስለማይችል ቀድማ ሊመጣ ያለው ሲዝን አሁን ትሰበስባለች። አያችሁ፣ ማንም እኮ እንደዚህ ሊመጣ ነው እንደዚህ አዘጋጅ ብሎ ያዘዘ አለቃም አዛዥም ገዥም የላት። ነገር ግን ክረምት ይመጣል ብላ ለክረምት ምን ታዘጋጃለች? መብልን ታዘጋጃለች። ያው እየተራበች አይደለም፣ የጊዜያዊ ምግብም እየጠገበች እየበላች ቀጣይ ሲዝኗ፣ ቀጣይ እድሜዋ ላይ፣ ቀጣይ ጊዜዋ ላይ፣ ቀጣይ አመቷ ላይ የሚያስፈልጋትን ነገር ቀድማ ታዘጋጃለች። ስሙኝ፣ ከዚህ ምንድነው ከዚህ ከግብረ ጉንዳን ምንድነው የምንማረው? አዛዥ የላትም፣ አለቃ የላትም፣ ገዢ የላትም። ነገር ግን ዕለታዊ ተግባር በጊዜ ተነስታ በማለዳ ተነስታ ለዕለቷ የሚሆን እንጀራ ትሰራለች። እሱም ብቻ አይደለም፣ ያለ አዛዥ ያለ ገዢ ያለ አለቃ ደግሞ ለቀጣይ ሲዝኗ አሁን ትሰራለች። እዩ ስሙኝ፣ እቺ የአሁኑን ጊዜ ትገዛለች። በአሁኑ ጊዜ ላይ ግብረ ጉንዳን በአሁኑ ጊዜ ላይ አለቃ ናት፣ አዛዥ ናት፣ ጌታ ናት ጊዜው ላይ። ከዛ ቀጣይ ለሚመጣው ሲዝን ላይ ደግሞ የሰበሰበችው ነገር፣ ያደረገችው ነገር፣ ያከማቸችው ነገር ገዢ አለቃና አዛዥ ነው የሚያደርጋት። በመከር ጊዜ ወየው ጠፋው፣ ምን ይሁን፣ የት ልግባ፣ ምን ይዋጠኝ አትልም። ያንን ጊዜ በመከር ጊዜ፣ በክፉን ጊዜ፣ በችግር ጊዜ ጊዜውን ትገዛለች። ስማ፣ ጊዜን ማትገዛ ከሆነ ጊዜ መልሶ ይገዛል። ማጣትን ማትገዛ ከሆነ ማጣት መልሶ ይገዛል። ችግርን ማትገዛ ከሆነ ችግር መልሶ ይገዛል። ድህነትን ማትገዛ ከሆነ ድህነት መልሶ ይገዛል። እንግዲህ ይላል ለሚያንቀላፋ ለሚተኛ እንዲህ ይላል፣ እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። እንግዲህ ስማ፣ ጊዜ ላይ የምትተኛ ከሆነ፣ ሲዝን ላይ የምትተኛ ከሆነ፣ መስራት ባለበት ጊዜ ላይ፣ መሮጥ ባለበት ጊዜ ላይ፣ ማቀድ ባለበት ጊዜ ላይ የምትተኛ ከሆነ ከእንቅልፍ የሚያነቃ የሚመጣ ድህነት አለ። ድህነት ሲመጣ እንደ አለቃም እንደ ገዥም አይደለም የሚመጣው፣ እንደ ወንበዴ። እንግዲህ ወንበዴ እናንተ ጋር መጥቶ ምን እንደሚያደርግ አልነግራችሁ። እንደ ወንበዴ ነው የሚመጣው። ከዛ እሱም ብቻ አይደለም፣ ራሱ ጋር ብቻው አይመጣም። ድህነት አብሮ የዘው የሚመጣ ችግር አለ። ችግር ደግሞ ሰይፍ እንደታጠቀ ሰው ሆኖ ይመጣል። ሰይፍ የታጠቀ ሰው ምን ሊያደርግ እንደሚመጣ ምንም መገመት አይከብድንም። ስለዚህ ችግርና ድህነት ሳይገዛ፣ ችግርና ድህነት መጥቶ ከተኛበት ሳይቀሰቅስ ቀድመ ተነስ። ከግብረ ጉንዳን ተምረ ቀድመ ተነስ። ጠቢብ ሁን፣ ቀድመ ተነስ። ድህነትና ችግር መጥቶ ከሚቀሰቅስ ከተኛበት ከሚያስነሳ ከሚያባርር ቀድመ ተነስና ጊዜውን ግዛ። ድህነትን ግዛ፣ ማጣትን ግዛ፣ ችግርን ግዛ። ማትገዛ ከሆነ ይገዛሃል። ማትገዛ ከሆነ ይገዛሃል። ስለዚህ ይሄን ለማድረግ ወደ ግብረ ጉንዳን ሂድ፣ ጥበብን ከሷ ተማር፣ መንገዷን ከሷ ተማር። ተባረኩ።
የዛሬ መልእክት ይሄ ነው። ሌላ ጊዜ በሰፊ እመጣለሁ። አካውንቴ ፎሎ፣ ሼር፣ ላይክ አድርጉ። ጌታ ኢየሱስ ይባርካችሁ።